ግን ማጠር አይችልም። Cream bun. ስጣቸው እናመሰግናለን፣ እናከብራለን፣ እናመሰግናለን። ይህንን እንደ ስጦታ የቀረበ በረከት ተቀበልላቸው። ይህን በረከት ፍጹም በረከት አድርግልን። ለሚቀበሉትም ለሚሰጡትም ሕይወቱን ጤንነቱን ሰጥልን። የምሕረት አምላክ ሆይ በምሕረት አስበን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር በደለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ወተመንሱት አላድኅነነ ወባልዐነ ሆይ መዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም ሰላም ገብርኤል መልአኩ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡሩክ አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ አባታችን አንድች ይባርኩልንና የምትቀመጠዋል ነበረድ የተጻፈችውን ጽሑፍ ይባርኩልንና ዶክተር ቢኒያም ወደ ኋላው ነው። እዚህ ጋር ያላችሁ ትንሽ እዚህ ጋር ያላችሁ ትንሽ ወደ ማይክ ስጧቸው። ብፁዕ አቡነ ፋኑኤል ሊቀ ጳጳስ ይህንን ሕንፃ ለመቄዶንያ የበጎ አድራጎት ማህበር በስጦታ አበረከቱ። ግንቦት 2 2018 ዓመተ ምህረት
ቀን አድርገና በዚህ በተቀደሰ የስጦታ ቀን የተገኛችሁ እንደ አይን ብሌን የምንሳሳላችሁ ብፁዓን አባቶቻችን እንኳን ደህና መጣችሁ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት የማህበራት ማደራጃ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልያስ የስዊድን የኖርዲክ እና የግሪክ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ የስብከተ ወንጌል እና ሐዋርያዊ አገልግሎት መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ የመገናኛ ብዙኃን የምስራቅ እና ሰሜን አፍሪካ ሊቀ ጳጳስ፣ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ቤተክርስቲያናት ሊቀ ጳጳስ፣ ብፁዕ አቡነ ኤርምያስ የሰሜንና ደቡብ ወሎ እንዲሁም የከምሴ ዞን ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና ሊቀ ጳጳስና የቅድስት ሥላሴ ፕሬዝዳንት፣ ብፁዕ አቡነ ናትናኤል የሚኒሶታ ኮሎራዶ ሊቀ ጳጳስ፣ የዛሬው የክብር የሁሉ ነገር የዚህ የስጦታ ባለቤት የምንወዳቸው የእናንተ ወንድም ብፁዕ አቡነ ፋኑኤል የዋሽንግተን ዲሲ እና የአካባቢው ሀገረ ስብከት ሊቀ ጳጳስ፣ በዚህ በተከበረ ቀን ላይ ከተገኛችሁ በኋላ መርሃ ግብራችንን እዚህ ጀምሮ እንቀጥላለን። በዚህም መሰረት ስለ ቤቱ አሰራር ገለጻ እናደርጋለን። ይህንንም በወንድማቸው በታዛዣቸው በወዳጃቸው በኢንጂነር አማኑኤል ጌታነህ ስለ ቤቱ አሰራር ገለጻ እንዲያደርግልን እጋብዛለሁ። አመሰግናለሁ። ብፁዓን አባቶች፣ ብፁዕ አቡነ ፋኑኤል፣ የሃይማኖት አባቶች እየማረጋችሁ ተገኝተዋል። በጊዜ ለመሸኘት የምናስተላልፋቸው ሪፖርቶች በሙሉ አጠር ያሉ እንዲሆኑ ጥሬን አቀርባለሁ። በመቀጠል ከ17 ዓመት በፊት ተደርጎ የነበረውን የፍርድ ቤቱን የኑዛዜ ቃል በንባብ ይሰማል። በዚህም አቶ አመሃ ይልማ ያቀርብልናል። የተከበራችሁ ብፁዓን አባቶች እንኳን በደህና መጣችሁልን። ብፁዓን አባቶች ለብፁዕ አቡነ ፋኑኤል፣ ለክቡር ዶክተር ቢንያም በለጠ እና ለውድ ቤተሰቦቻቸው እንዲሁም ለተደረገላቸው የክብር እንግዶች እንኳን ደህና መጣችሁ። ለዚች የቅን ልቦና ስጦታ ተግባራዊ መረካከቢያ ቀን ስለተገኛችሁ በእኔና በውድ አባቴ ስም ምስጋና አቀርባለሁ። ከሁሉም በፊት ይህን ከመጀመሪያ በፊት የብፁዕ አባታችን የቅርብ አገልጋዮች ከስራቸው ብዙ ነገር መማር ስለሆነ ንግግሬን ከመጀመሪያ በፊት ከሐዋርያው ጳውሎስ መልእክት ወደ ቆላስይስ ልናገር እንደሚገባኝ ያህል ገልጸው ዘንድ ጸልዩ። ዘመኑን እየተዋጃችሁ በውጭ ባሉትም ዘንድ ጥበብን ተመላለሱ፣ ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው የተቀመመ ጸጋ ይሁን ይላል። ይህን እንደ መነሻ መመሪያ አድርጌ እንኳን ደህና መጣችሁ እያልኩ እንግዲህ የተከበራችሁ እንግዶቻችን በመክፈቻው ስርዓት ላይ ወንድሜ አማኑኤል ጌታነህ ቀደም ሲል በገለጹት መሰረት የዚህን ህንፃ አመሰራረትና የተደረገ የአቅም ፈታኝ ድካምና ዋጋ ውጤት የብፁዕ አባታችን ምኞትና ተግባራዊ ፍጻሜ ሊገነዘበው በምንችልበት ሁኔታ ስላሳወቁም
የህሊና ፍርድ ለመስጠት ግንዛቤ እንዲኖረን በሚያመችን መሰረት አስቀምጠውልን ለዚህ ምስጋናዬ በጣም የላቀ ነው። እኔም አማሃይማ ከብፁዕ አባታችን በተሰጠኝ የኑዛዜ ተቀባይ ወንድምነት የክብር ደረጃ ምስጋናዬን እያቀረብኩ በተሰጠኝ ኃላፊነት የኑዛዜ ቃላቸውን ለመቀበልና አሁንም እንደ ቃላቸው ያለውን አቀማመጥ በመክፈቻው ላይ የተገለጸውን የህንፃውን ለማንና ለምን ተግባር እንደሚውል ለመጋቢት 10 2001 ዓ.ም ከ17 ዓመት በፊት የተፈጸመውን የብፁዕ አባታችንን አቋምና በንጹህ አእምሮ አንደበት የሰጡኝን ቃል በሕግ በተመዘገበ መረጃ በእጄ ይቀመጥ ነበር። አሁንም በእግዚአብሔር ሀቅና ምንም ሳይጋደል በዚሁ መሰረት የዚሁኑ የፈቀዱልኝ እንድቀርብ በመሰረት ይቅርታ እንዳቀርብ ይፈቀድልኝ ዘንድ በትህትና ጠይቃለሁ። የኑዛዜውን ማስረጃ ሀሳቦች ላይ አነስተኛ ምንባብ አደርጋለሁ። ይህኛው ምንባቡ ኑዛዜው ያደረጉበት ብፁዕ አባታችን አዲስ አበባ መጋቢት 10 2001 ዓ.ም በሕግ ፊት የሚጸና የኑዛዜ ቃል። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ኑዛዜ አድራጊ ብፁዕ አቡነ ፋኑኤል ጌታነህ ሀብተወልድ፣ ዜግነቴ ኢትዮጵያዊ፣ አድራሻዬ አዲስ አበባ ቂርቆስ ክፍለ ከተማ በ0405 የቤት ቁጥር 520 ነዋሪ የሆንኩኝ በሕይወት እያለሁ በሰላምና በጤና ልኖር ላኖረኝ አምላክ ምስጋናዬን እያቀረብኩ ሰው ሆኖ ሞት አይቀርምና በሕይወት ህልፈት በኋላ የሚከተሉትን እንደሚፈጸም በንጹህ አእምሮዬ ማንም ሳያስገድደኝ በፍትሐ ብሔር ቁጥር 881 መሰረት ይህንን ኑዛዜ አድርጌያለሁ። አንደኛ፣ በአዲስ አበባ ከተማ ቃሊቲ ክፍለ ከተማ 1011 የቤት ቁጥር 982 በካርታ ቁጥር በስሜ የተመዘገበውን የሚገኘውን የግሌን የሆነውን ህንፃ ለማከራየት ከኪራይም የሚገኘውን አንድ ለድሃ ወይም ወላጅ አልባ የሆኑ ልጆች ማሳደጊያ ማስተማሪያ፣ ሁለተኛ ረዳት አስታዋሽ ላጡ የኢትዮጵያ ኦርቶዶክስ ገዳማት ቤተክርስቲያናትና አብያተ ክርስቲያናትን እና ሶስተኛ ለህንፃው እድገት ተመሳሳይ ወጪውን የሚሆን ለተጠቀሱት በጎ ስራዎች እንዲውል ተናዝዣለሁ። ይህን ከላይ የተጠቀሰውን የቤት ቁጥር 982 የሆነውን ህንፃ ከገቢው ከነገቢው እንዳይሸጥ እንዳይለወጥ ለሌላ ሶስተኛ አካል በስጦታም ሆነ በሌላ በማንኛውም ሁኔታ እንዳይተላለፍ ሆኖ የብፁዕ አቡነ ፋኑኤል ተቀዳሚ መታሰቢያ ቀዳማዊ መታሰቢያ ተብሎ በተቋምነት እንዲጠራ ይሁን። ሶስተኛ፣ ይህ ኑዛዜ ሰጭ መነኩሴ በመሆኔ የዚህ ኑዛዜ ሰጭ መነኩሴ በመሆኔ ከአብራኬ የተወለዱ ልጆች የሌለኝ ቢሆንም ህንፃው በማከራየት ብዙውን ለተጠቀሰው ዓላማ እንዲውል 5 አባላትን የሰው ያለው ቦርድ ኮሚቴ ሰይሜያለሁ። ኮሚቴውም የተዋቀረው 3 አባላት ከሚዋለዱኝ ቤተሰቦቼ፣ 2 አባላት ከስጋ ወላጆች ከማይዋለዱኝ የቅርብ ወዳጆቼ ሲሆን አንደኛው ስልጣነ ክህነት ያለው ካህን ሊሆን እፈልጋለሁ። በዚህ መሰረት ስሞች ተጠቅሰዋል። እሱን እናልፈውና ወደ ዋና ሀሳብ እናልፋለን። ከላይ ስማቸው በተዘረዘረው 5ቱ አባላት ንብረት ወራሾች ሳይሆኑ ንብረቱን በአደራ ተረክበው በኑዛዜው መሰረት የተጠቀሰውን የበጎ ስራ እንዲውል ኃላፊነታቸውን እንዲያስተዳድሩ ይሆን። የሚሰጡትም አገልግሎት በነፃ እንጂ በደሞዝ
አይሆንም። ከዚህም በተጠቀሰው 5 የቦርድ አባላት መካከል በሞት ወይም ከአቅም በላይ በሆነ ምክንያት አባል ሲጎል ቀሪው የቦርድ አባል የቅርብ ቤተ ዘመዶችን በአንድነት ሰብስበው የጎደለውን ሰው በስምምነት መርጠው ይተካል። በምንጊዜም የሚሰየሙት አባላት ከቤተ ዘመዶች 3 እንደገና ካህን 1 ከቅርብ ቤተሰብና ወዳጆች ሁሉ መሆን አለበት። 6ኛ በኑዛዜው መሰረት የሚተኩ የቦርድ አባላት በተቻለ መጠን የኑሮ ራሳቸውን የቻሉና ኃላፊነት የሚወጡ በአእምሮ ጤነኛ ሆነውና የኢትዮጵያ ኦርቶዶክስ እምነት ተከታይ እንዲሆኑ ይፈልጋል። 7ኛ እርዳታው የሚያስፈልጋቸው ገዳማት፣ አድባራት እንዲሁም የሚረዱት ህፃናትና መምረጥና ከኪራይ የሚገኘውን ገንዘብ በጀቱን መደልደል የቦርድ አባል ኃላፊነት ይሆናል። 8ኛ እኔም ተናዛዡ ይህን ኑዛዜ እየተናገርኩ በኮምፒውተር ተጽፎ አንብቤ ትክክለኛ መሆኑን ተረድቼ ምስክሮች ባሉበት ፈርሜያለሁ። ይህን ኑዛዜ ወዳጆች ፍቅር ትክክለኛ አእምሮን ስንናዘዝ የነበሩ ምስክሮች 1ኛ እኔ አማሃ ይልማ መኮንን ዜግነት ኢትዮጵያዊ፣ 2ኛው አቶ አበራ ገብሩ ቀዳዳ ዜግነት ኢትዮጵያዊ። እኛ ስማችን ከዚህ በላይ የተጠቀሰው ምስክሮች ኑዛዜ አድራጊ ወደውና ፈቅደው ያለምንም አስገዳጅነት በትክክል በአእምሯቸው ይህንኑ ሲያደርጉ ኑዛዜውን ተነቦልን ተስማምተን ፈረሙ። ይህ ኑዛዜ ኮፒ 3 ተዘጋጅቶና ተፈርሞ አንደኛው የኢፌዴሪ ፍትህ ሚኒስቴር ሰነዶች ማረጋገጫ መዝገብ ቤት ጽሕፈት ቤት፣ 2ኛ ኮፒ ተናዛዥ፣ 3ኛው ኮፒ በምስክርነት አቶ አማሃ ይልማ መኮንን እጅ እንዲቀመጥ ተደርጓል። እንደሚከተለው ይሆናል። ውድ ክቡራን እንግዶቻችን፣ እንግዲህ በሰማችሁት መሰረት እንዲቀርብ አገልጋይና ወዳጅ የቅርብ አገልጋይና ወዳጅ ከማወቃቸው አኳያ እውነታዎችን ሂደትን ለብፁዕ አባታችን የዛሬው ህንፃ ከመባሉ በፊት አንድ ቀን ወደ ሀገሬ ስመለስ በምኖርበት ቤት ከከተማ ራቅ ያለ ሆኖ ጸጥ ያለ፣ በተለይ የሚሰራው ቤት ውስጥ ክፍሎች የበዙበት ሆኖ ከደካማና ከወዳጅ ካጡ ወዳጅ አልባ ከሆኑ ህፃናት አቅፌ እየተንከባከብኩ እንዲኖር ተደርጎ እንዲሰራ ከ23 ዓመታት በፊት የውድ ወንድማቸው አማኑኤል ማቅረባቸውን አውቃለሁ። ይህን ህንፃ ከተሰራ በኋላ ትንሽ ጊዜያት ባዶ ከመቀመጥ በጊዜያቱ መበላሸትን እንዳያመጣ ለመጠበቅም ለማስለመድም የአካባቢውን እድገት እስኪታይ ድረስ ለአጭር ጊዜ ለመኖር ተገደውበት ነበር። በዚህም ላይ አንድ ብፁዕ አባታችን ያሰቡትን ሀሳብ ከውድ አባታችን ለብፁዕ ወቅዱስ አቡነ ጳውሎስ የቀድሞ 5ኛ የኢትዮጵያ ፓትርያርክ በተገኙበት በክብር ጠርተው እሳቸው ባስቀመጧቸው ሀገረ ስብከት ውስጥ ከአገልግሎት ዘመናቸው በሰጧቸው ሰዋዊ ክፍያ በላባቸው የሰሩት ንብረት መሆኑን አስረድተው ይህም ንብረት ለመኖሪያ ሳይሆን ከዚህ በኋላ ተከራይቶ ለማንና ለምን እንደሚውል እኔ ራሴ የኑዛዜውን ቃላቸውን አንብቤ በመገረም አድንቀው እኛን ቀደምከን በሚል አባታዊ ቃል ውድ ቤተሰቦቻቸው ባሉበት እናታቸው ፊት ባርከው ዓላማውን በመደገፍ ያጸደቁላቸው ለመሆኑ ይህችን ቀን አሁን በዚህ ቀን ከተገኛችሁ ብፁዓን አባቶች መሀል እንደነበራችሁ እርግጠኛ ሆኜ አቀርባለሁ። ሆኖም ብፁዕ አባታችን ከ20 ዓመታት በፊት
የተጀመረው ሲሆን በሚያዝያ 21 ቀን 2018 ለመቄዶንያ በአስረክቡበት እንደገለጹት አስረክበው እንደተገለጸልኝ የምፈልገው ስጦታው ዛሬ ቢደረግም ቀድሞ ነው የኖረና ሆኖም ስገልጽ ይህ መሆኑን ስገልጽ በኩራት ለማስታወስም ያህል ሚያዝያ 23 ቀን 2018 ምሽት በመቄዶንያ ተገኝተው ባደረጉት ቃለ ምልልስ ላይ እንዲህ ብለው ነበር። መስጠትን አለመስጠት ችግር መሆኑን ገልጸው እኔ ግን ይህን ንብረት የእግዚአብሔርና የሕዝብ በመሆኑ በማመን በግሌ ለረጅም ጊዜ ጥናት ባደረግኩበት ወገንን፣ ሃይማኖትን፣ ዘርን፣ ማንነትን፣ ማግኘትን፣ ማጣትን ባለመለያየት አንድ አድርጎ አቅፎ ያገኘሁትን ድርጅትና ልጄ ኢትዮጵያዊነትን ስላገኘሁበት ለኢትዮጵያ ሕዝብ አስረክቤያለሁ። ከዚህም በላይ ብፁዕ አባታችን ሀገረ ስብከታቸው በመጡ ቁጥር ለተፈናቃዮች ከሀገረ ስብከታቸው በመጡ ቁጥር ለተፈናቃዮች፣ ለሕመምተኞች፣ ለችግሮች በበዓለ ንግሶች ላይ በተጠሩበት ጊዜ የሚያቀርቧቸው መባ ተረጂዎቹ ይመሰክሩ። አሁንም ለችግረኞች ከዚህ በላይ በሬ ክፍት ነው የሚሉ አባት መሆናቸውን ስመሰክር ይኸው አጠገቤ ስላሉ መጠየቅ ይቻላል። የዚችው ንግግሬ መዝጊያ ትሆን ዘንድ ዮሐንስ አፈወርቅ እንደተናገረው በዚህ ዓለም ላይ ሚዛንን ከሚያስጠብቀው ሰው በላይ በዚህ ዓለም ላይ ነገርን በሚዛን ከሚያስቀምጠው ሰው በላይ የሚያምር መልካም ነገር የለም ብሏልና ለብፁዕ አባታችን ረጅምና ጸጋም በረከት ይብዛላቸው። አመሰግናለሁ።